ሰላም ሰላም ጤና ይስጥልኝ የተወደዳችሁ የሆረ ሚዲያ የድቢ ድሬድ ንግዴ ፕሮግራም ተከታታዮች ሰላምታዬ እንደከዚህ ቀደሙ ወያላችሁበት ይድረሳችሁ ማለት እፈልጋለሁ። በሀገር ውስጥ ያላችሁ ከሀገር ውጭም ያላችሁ በከተማም በገጠርም በተለያየ የምጣኔ ሀብት ስራ ውስጥ የተሰማራችሁት ኢትዮጵያውያን ሁሉ ሰላምታዬ ሊደርሳችሁ የዘወትር ምኞቴ ነው። እንግዲህ እንደሚታወቀው በተለያየ ጊዜ ወሳኝ በተባሉት ወይ ደግሞ የጊዜ ነገር ናቸው በተባሉት ምጣኔ ሀብታዊ ጉዳዮች ላይ አሪስቶችን መመካከሪያ መነጋገሪያ ነጥቦችን ይዤላችሁ ስቀርብ ነው ነበርኩኝ። ዛሬም እንደከዚህ በፊቱ በተለይ ሀገራችን ካለችበት የምጣኔ ሀብት ነባራዊ ሁኔታ አንድ ብርቱ ጉዳይ ይዤላችሁ ቀርብ ያለው ቆይታችሁ እስከ መጨረሻው ከኔ ጋር እንዲሆን የዘወትር ግብዣይ ነው። ይሄ ነገር ወይ ደግሞ ዛሬ የምንነጋገረው ጉዳይ የኢትዮጵያን ትልቁን የምጣኔ ሀብት ጉዳይ የት ጋር ያለ ነው፣ ወዴት ነው ይሄርን ያለ ነው፣ እንዴት መሆን አለበት የሚለው ነገር የምንነጋገር ስለሆነ ብዙ ጥያቄዎች ብዙ ተጨማሪ ሐሳቦችም ከናንተ ሊመነጩ ስለሚችሉ ይህን ቪዲዮ ለምታውቋችሁ ሰዎች ብታጓሩ ግብዣይ ነው። በዛሬው ዕለት የምንነጋገረው የኢትዮጵያ ምጣኔ ሀብት የት ጋር ያለው ኢትዮጵያስ በአጭር ጊዜ ውስጥ ወይ ደግሞ በተወሰነ ዓመታት ውስጥ ከዚህ ከገባችበት ዘርፈ ብዙ የምጣኔ ሀብት ቀውስ ውስጥ ልትወጣ ትችላለች ወይ? ከገባንበት ውስብስብ የምጣኔ ሀብት ችግር በቅርብ ጊዜ ከዚህ ነገር መውጣት ይቻላል ወይ ነው። ያ ስንል ምን ማለታችን ነው? የኑሮ ውድነቱ ከልክ በላይ ሆነዋል። የስራ አጥነቱም የዛኑ ያክል አሳሳቢ ደረጃ ላይ ደርሷል። በኢንቨስትመንት ውጭ ሀገር የዕዳ ጫና፣ በገቢ ወጪ ንግድ የተለያዩ ማክሮ ኢኮኖሚያችን ትልቅ ፈተና ውስጥ ገብቶ ነው ያለው። ከዚህ ከገባበት ፈተና በአጭር ጊዜ ውስጥ ኢትዮጵያ ማገገም ትችላለች ወይ? ካልሆነ ስለምን የሚሉትን ነገሮችን የምንነጋገር ስለሆነ እስከ መጨረሻው ድረስ እንድትከታተሉኝ የዘወትር ግብዣይ ነው። እንግዲህ አሁን ያለንበት ነባራዊ ሁኔታ ምን ይመስላል? ከረንት ኢኮኖሚክ ሪያሊቲስ ወይ ደግሞ የምንገኝበት ውስብስብ ነገሮች ምን ይመስላሉ የሚለውን ነገር በመነጋገር እንጀምራለን። እንደሚታወቀው እንግዲህ ኢትዮጵያ በመጀመሪያ ደረጃ አንደኛ ነገር ላይ ጦርነትና ግጭት የተስፋፋበት ሁኔታ ውስጥ ነው ያለችው። ላለፉት 2 ዓመታት በሰሜኑ የሀገራችን ክፍል በትግራይ ክልል በሚመሩትና በፌደራል መንግስት መካከል ሰፊ ጦርነት ፉል ፍሌጅ ዋር በሀገር ውስጥ አንጡር ሀብት፣ በሀገር ውስጥ ሚሊተሪ ኢኩዊፕመንት፣ በሀገር ውስጥ ቴክኖሎጂ፣ በሀገር ውስጥ ብር፣ በሀገር ውስጥ ሰዎች መካከል ትልቅ ኪሳራን በኢትዮጵያ ታሪክ ግንባር ቀደም ትልቅ ሊባል የሚችል ጦርነት ውስጥ የነበርንበት ነው። ያ ጦርነት እስካሁንም አለ፣ መደምደም ያላገኘለትም እና አሁንም በሰሜኑ በኩል እየተደረገ ያለውን እንቅስቃሴ ሁላችንም የምናውቀው ነው። ከዛ በመለስ በአብዛኛው የኦሮሚያ አካባቢዎች ላይ ሰላምና መረጋጋት ከጠፋ 4 ዓመታትን አስቆጥረዋል። ወደ ምዕራቡ ኦሮሚያ ብንሄድ፣ ወደ ደቡቡ ኦሮሚያ ብንሄድ፣ እንደገና ወደ መሃል ጋምቤላ አንዳንድ ቦታዎች ላይ ቤኒሻንጉልም፣ በሶማሊና በአፋር ድንበር፣ አሁንም በአማራና በትግራይ ድንበር በተለያዩ ቦታዎች መጠነ ሰፊ የሰላምና አለመረጋጋት ሁኔታ ነበር ላለፉት 4 ዓመታት። አሁንም ይሄ ነገር ቀጥሎ ነው ያለው። አንዳንድ ቦታዎች ላይ ተጉዞ ስራ መስራት እስከሚያቅት የሚሰሩትን ፕሮጀክቶችን መከታተልን ከፈተና ውስጥ እስከሚቀጥ ደርሷል ማለት ነው። በክልል ድንበሮች ላይ ያሉትም ግጭቶች ትልቅ ሊባል የሚችል አሉታዊ ተጽዕኖ እያሳደረበት ደረጃ ላይ ያለ ነው ማለት ነው። ይሄ ካለንበት ነባራዊ ሁኔታ አንዱ መመልከት ያለብን ነው። ሁለተኛው አሁን ያለንበት ነባራዊ ሁኔታ የሚያሳየው ፖለቲካል ፖላራይዜሽን ነው። በጣም ጠርዝ የሚረግጡ በጣም ክፍተታቸው በጣም የሰፋ የፖለቲካ ክፍተት የሚታይበት ሀገር ውስጥ ነው ያለ ነው። የሚደረጉ ነገሮች፣ የሚሰሩ ስራዎች፣ ነገሮች ሁሉ ከፖለቲካ ፋይዳና ከስልጣን ፋይዳ አንጻር ብቻ የሚታይበት ሀገር ውስጥ ሆነናል። ሀገርን የሚመራ የፖለቲካ ፓርቲ ሊሆን ይችላል፣ ተወዳዳሪ የፖለቲካ ፓርቲ ሊሆን ይችላል፣ የትጥቅ ትግል የሚያካሄድ ሊሆን ይችላል። ሁሉ ነገሩ በጣም ፖላራይዝድ በሆነ ፖለቲካል አየር ውስጥ ነው ያለ ነው። ያ እንግዲህ ኢንቨስትመንት በፖለቲካ ኃይል ነው።
የህዝብ ቆጠራ በፖለቲካ ነው። አንዳንድ ሀገርን ይቀይራሉ ተብሎ የሚመጡ ኢኒሺቲቭስ ፖለቲሳይዝድ ነው የሚሆኑት። ሰብአዊ መብት ፖለቲሳይዝድ ነው። ግብአት ማቅረብ፣ ግብርና ማዘመን፣ ኢንዱስትሪ፣ እነዚህ ሁሉ በፖለቲካ እይታ እንጂ በሌሎች እንኳን ማየት እስከሚያቅተን ድረስ ደርሷል ማለት ነው። ነገሮች ሁሉ የሚለኩት በፖለቲካ ፋይዳ እና በስልጣን ፋይዳ የሆነበት ነገር ነው ያለ ነው። እንግዲህ በግራም በቀኝ ከፊትም ከኋላ የሚደረጉ ነገሮች በማህበራዊው፣ በኢኮኖሚው፣ በሌሎች ነባራዊ ሁኔታ ውስጥ የሚደረጉ ነገሮች ሁሉ ሃይሊ ፖለቲሳይዝድ በሆነ ኢንቫይሮንመንት ውስጥ ነው ያለ ነው ማለት ነው። በሁለተኛ ደረጃ። በሶስተኛ ደረጃ ላይ ፖሊሲና ስትራቴጂ መተግበር ወይ ደግሞ የፖሊሲና ስትራቴጂ ትግበራ ልፍስፍስ በሆነበት ሁኔታ ውስጥ ነው ያለ ነው። ሀገርን ይቀይራሉ፣ ለሀገሪቷ የወደፊት ዕጣ ፈንታ፣ ለእድገት፣ ለማህበራዊ መስተጋብሮቻችን ይጠቅማሉ ተብሎ የወጡት ፖሊሲና ስትራቴጂዎች ሁሉ ከላይ ተንጠልጥሎ የቀሩበት ሁኔታ ነው ያለው እና ወደ ታች የማይደርሱ መሬት የማይረግጡበት፣ በዛው ልክ ደግሞ የምጣኔ ሀብት ሳቦታጅ እየበዛ ያለበት ሁኔታ ውስጥ ነው ያለ ነው። ፖሊሲና ስትራቴጂ ከላይ ተንጠልጥለው ብቻ ቀርቷል ነው ያልኩኝ። እንደገና ኮረፕሽን፣ ሙስና በቃ ነገሮችን የማስፈጸሚያ የነገሮች ሂደት መለኪያ ብቸኛ ነው ማስፈጸሚያ ነገር ብቻ እየሆነበት ያለው ነገር ነው ያለው። ከመሬት ጋር ተገናኝቶ፣ ከግብር ጋር ተገናኝቶ፣ ከጥቅም ትስስር ጋር ተገናኝቶ የውጭ ሀገር ምንዛሪን ከማሸሽ በስልጣን በተያዘ በማግስቱ ወይ ደግሞ ኢንቨስትመንት በተጀመረ በማግስቱ ወይ ደግሞ የሆነ የነገር አጋጣሚ በተፈጠረ በማግስቱ ሁሉ ኢኮኖሚክ ኢንጀስቲስ፣ ኢኮኖሚክ ሳቦታጅ ነገሮችን የማድረግ ብቻ እየሆነበት ያለ ነገር ነው ያለው እና ከሁሉም ነገር የሚገርመው ሀገርን የሚመራው መንግስት፣ ምሁራን የሚባሉት ባለሀብትና ዜጎች አንድ ዓለም ውስጥ የሚኖሩ እስከማይመስል ድረስ እየደረስን ያለ ነው እና ነገሮች ወስደን ወደ መንግስት አካል ስንሄድ ዜጋውን ማያቅ፣ ምሁሩን ማያቅ፣ ባለሀብቱን ማያቅ ወሬ ነው የሚወራው። እንደገና ባለሙያተኞቹ ጋር ብለን ስንሄድ የፖለቲካል ኦፊስ ሆልደሩ የማይረዳ ባለሀብቱ ነባራዊ ሁኔታ ያልጨበጠ ሌላ ዓለም ውስጥ ያለ ነው። ስለዚህ ኮምፕሊት የሆነ አለመናበብ፣ አለመገናኘት፣ አለመቀናጀት ውስጥ ያለ ነው። ከዚህ የተነሳ እንግዲህ የሚወጡ ፖሊሲ ውስጥ የሚወጡ ስትራቴጂዎች ተንጠልጥለው ነው የሚቀሩ። የጊዜው ወቅታዊ ነገሩ የሆነ መዝረፍ፣ መስረቅ፣ ማስመለጥ እንደዛ ነገሮች ናቸው ነው። በአራተኛ ደረጃ ላይ እነዚህ ሶስቱ የተደመሩት ነገሮች እንግዲህ ምርትና ምርታማነት የሚቀዛቀዝበት፣ ኢንቨስትመንት የሚቀዛቀዝበት፣ ከውጭ ሀገር የሚመጣው ኢንቨስትመንት የተቀዛቀዝበት፣ የኑሮ ውድነት የባሰ ሄደበት፣ ሌሎች ኢኮኖሚውን ሊያረጋጉ የሚችሉ ኢኮኖሚውን ወደፊት ሊወስዱ የሚችሉ የንግድ ሰንሰለቶች ሁሉ እየተሽመደመዱበት ሁኔታ ውስጥ ያለ ነው። እንግዲህ ስለ ጦርነት አንስተናል። ነገር ሁሉ ፖለቲሳይዝድ ስለመሆን አንስተናል። እንደገና የፖሊሲና ስትራቴጂ አንድ ቦታ ተንጠልጥሎ መቅረትን አንስተናል። ሌሎች ከምርት ምርታማነት፣ የግብርና፣ የኢንዱስትሪ፣ የአገልግሎት ዘርፉ ክፍለ ኢኮኖሚ ተሽመደመድ በእንደዚህ አይነት ነባራዊ ውስጥ ሁኔታ ነው ያለው። እንግዲህ የዓለም አቀፉ ስንወስድ ከአየር ንብረት ለውጥ እንደገና የኮቪድ-19 ተጽዕኖ፣ የዓለም አቀፍ ግሎባል ኢኮኖሚክ ክራይሲስ፣ በስርዓት አልበኝነት በዓለም ላይ የሰፉ እነዚህ ውስብስብ ነገር ውስጥ ባለንበት ሁኔታ ውስጥ ነው ያለ ነው። እንግዲህ ከዚህ የተነሳ የኢትዮጵያ ኢኮኖሚ አሁን ምን ደረጃ ላይ ነው ያለው የሚለውን ነገር የተወሰነ ነገር አንስተን ካወራን፣ አንደኛ በአንድ ወቅት ፈጣን እድገት የምታስመዘግብ አገር የተባለችው ኢትዮጵያ አሁን እድገቷ በጣም የተቀዛቀዘ ስላሽድ የሆነ ኢኮኖሚክ እድገት ውስጥ ያለንበት ሁኔታ ነው ያለው። ወደ 10 ነጥብ በላይ ፐርሰንት ስናስመዘግብ 9-8% የምናስመዘግብባቸው ጊዜያት ነበሩ። ያ ፊገር ያ ቁጥር ትክክል ይሁን አይሁን ፕሪሳይስ ይሁን አይሁን ሌላ ነገር ሆኖ ግን በአፍሪካም ይሁን በዓለም ደረጃ ጥሩ እድገት የምታስመዘግብ አገር ተብላ የነበረችበት ነው። ከ2018 ጀምሮ በአውሮፓውያን አቆጣጠር ማለት ነው እድገታችን በጣም እየወረደ አንዳንዴ 6 አንዳንዴ 3 አንዳንዴ 0%። እንደውም አንዳንድ የኮንሰርቫቲቭ የሆኑ ምጣኔ ሀብት ባለሙያዎች ደግሞ ኔጌቲቭ ግሮዝ ሬቱ ላይ ያስመዘገብን ያለ የሚባልበት ሁኔታ ውስጥ ደርሰናል ማለት ነው። ሁለተኛ የወጪ ገቢ ንግድ ክፍተታችን በጣም እያደገ የመጣበት ሁኔታ ውስጥ ያለ ነው።
የውጭ ገቢ ንግዳችን ፊገሩ ምን ይመስላል ብሎ የሚጠይቅ ሰው ሊኖር እንደሚችል እገምታለሁ። ነገር ግን በብዙ ድህረ ገጽ ላይ ያለው ቁጥሮች ትረስት ወርዝ ያሉ የፓርቲኩላር የሆነ ቡድን ኢንተረስት ብቻ ሪፍሌክት ለማድረግ የተቀመጡ ቁጥሮች ናቸው። እነዛን ቁጥሮች ላለፉት 3 ዓመት ለመከታተል እየሞከርኩኝ ነው። የሆነ ሆኖ ግን የወጪ ገቢ ንግዳችን ክፍተት በምንዛሬ ምክንያት ወደ ውጭ ሀገር የምንልከው ከመቀነሱ የተነሳ ክፍተቱ በጣም እየሰፋ የመጣበት ሁኔታ ነው ያለው። ሶስተኛ የሥራ አጥነት በታሪካችን ትልቅ ደረጃ የሚባልበት ደረጃ ደርሰዋል። አሁን ለምሳሌ የተለያዩ ድረ ገጾች ላይ ገብታችሁ ከተመለከታችሁ ስለ ሥራ አጥነት ሲወራ 19% 20% ሊላችሁ ይችል ይሆናል። ማንም ሰው የምጣኔ ሀብት ባለሙያ መሆን አይጠበቅበትም። አሁን ያለንበትን የሥራ አጥነትን ለመተንበይ፣ ለመገምገም፣ ለመታዘብ የምጣኔ ሀብት ባለሙያ መሆን አይጠበቅብንም። ትልቅ ሊባል የሚችል በኢትዮጵያ ደረጃ የሥራ አጥነት ደረጃ ላይ ደርሰናል። ይሄ ደግሞ ካለፉት 2-3-4 ዓመታት ከከፍተኛ ትምህርት ተቋማት የተመረቁት የታሉ የሚለው ነገር ብቻ እንደ ምሳሌ ወስዶ ማየት ይቻላል። ሃይስት ሌቨል ኦፍ አንኤምፕሎይመንት ሬት ላይ ያለ ነው። በአራተኛ ደረጃ የኑሮ ውድነቱ የቀን ተቀን ተግባር የሆነ ነው ያለው። በቃ ዴይሊ ኤክሰርሳይዝ ነው። በዓለማችን ላይ ከፍተኛ ሊባል የሚችል የኑሮ ውድነት ደረጃ ላይ ደርሰናል። አንዳንድ ሪፖርቶች እንደሚያመላክቱት በምስራቅ አፍሪካ በኑሮ ውድነት ኢትዮጵያን የሚስተካከላት እንደሌለ ነው የሚያሳየው። በአፍሪካም ዘ ቶፕ 10 ሃይስት ኢንፍሌሽን የታየባቸው ሀገራት ውስጥ ያለ ነው። እንግዲህ በእኛ ህዝብ ኑሮ ደረጃ በእኛ ህዝብ የምጣኔ ሀብት ደረጃ በእንደዚህ አይነት የኑሮ ውድነትን ማስተናገድ ይችላል ማለት ነው። ይሄ ትልቅ የሚባል የማክሮ ኢኮኖሚክ ክራይሲስ ነው። ኢትዮጵያ አሁን ያወራን ባለንበት በእንደዚህ አይነት ውስጥ ሁኔታ ነው ያለችው ነው። አምስተኛው የውጭ ሀገር ዕዳ ጫና ነው። አሁን እየበዛ መጥቶ አንዳንዶቹ መክፈል አቅቶን ሪክላሲፋይ እንዲደረግልን ብድሮቻችን ወይ ደግሞ እንዲሰረዝልን የማድረግ ነገር ደረጃ ላይ ደርሰናል። አሁን ያወራን ባለንበት ሰዓት ወደ 28 ቢሊዮን ዶላር ብቻ የውጭ ሀገር ዕዳ አለብን። በዚህ ዓመት መጨረሻ ላይ በትንሹ 2 ቢሊዮን ዶላር ዕዳ መክፈል መቻል አለብን። የዕዳ ጫናችን የኢትዮጵያ ምጣኔ ሀብት ሊሸከም ከሚችለው በላይ እየገዘፈና እየበረታ የመጣበት ሁኔታ ነው ያለው። መጨረሻ ላይ ማነሳው ያለንበት የማክሮ ኢኮኖሚ ምን ይመስላል ለሚለው የውጭ ሀገር ባለሀብት ፍሰት ነው። በተወሰነ ዓመታት የውጭ ሀገር ባለሀብቶችን በመሳብ ኢትዮጵያ ትልቁን ደረጃ የያዘችባቸው ጊዜያት ነበሩ። ከአፍሪካ ሀገሮች አንጻር ስንመለከት ማለት ነው። ያለፉት 3 እና 4 ዓመታት ግን እንደ ፖዚቲቭ የሆነ የፎሬን ዳይሬክት ኢንቨስትመንት ፍሎ ወደ ውስጥ ሀገር ማምጣት ይቅርና ሀገር ውስጥ ያሉትንም የማቆየት ትልቅ ተግዳሮት የሆነበት ነው። የአጓን እናውቃለን። አጓን ተከትሎ የመጡት ከህንድም ከቻይና የመጡትን ባለሀብቶችን ታሪክ ሁላችንም እናውቅ ነው ብዬ አስባለሁኝ። ስለዚህ ፎሬን ዳይሬክት ኢንቨስትመንት ወደ ሀገር ፍሰቱ ትልቅ መቀሳቀስ ውስጥ ያለበት ሁኔታ ነው ያለው ነው ማለት ነው። ስለዚህ በጥቅሉ ስንመለከት የኢትዮጵያ ማክሮ ኢኮኖሚ በአብዛኛው መስፈርት ትልቅ ክሳራ ወይ ደግሞ ትልቅ አደጋ የተጋረጠበት ሁኔታ ውስጥ ያለ ነው። ለዚህ ነው እንግዲህ አሁን ከገባንበት ዘርፈ ብዙ የማይክሮ ኢኮኖሚ ቀውስ፣ ዘርፈ ብዙ የማይክሮ ኢኮኖሚ ችግር በአጭር ጊዜ ውስጥ መውጣት እንችላለን ወይ? ከዚህ በሚቀጥለው ዓመት በ3-4 ዓመት ውስጥ ከዚህ መውጣት ይቻላል ወይ? ይሄንን ዘርፈ ብዙ ቀውሶችን አሸንፈን ለማውጣት ምን ይጠበቃሉ የሚሉትን ነገሮችን ደግሞ በሚቀጥለው ክፍላችን የምንመለከት ይሆናል። የተወደዳችሁ የሆረር ሚዲያ የዱቢ ድሬ ዲነግዴ ቤተሰቦች ዛሬ ያወራን ያለነው የኢትዮጵያ ማክሮ ኢኮኖሚ ነባራዊ ሁኔታ የት ጋር ያለው ሀገሪቷ በዘርፈ ብዙ ምን አይነት ገጽታ ይዛ ነው ያለችው የሚለው ነገር ታይተን ከዚህ ከገባንባቸው ዘርፈ ብዙ ቀውሶች በአጭር ጊዜ ውስጥ መውጣት እንችላለን ወይ የሚለው እየተነጋገርን ያለ ነው። ቆይታዎቹ እስከ መጨረሻው ከኔ ጋር እንዲሆን የዘወትር ግብዣዬ ነው። እንግዲህ በሚቀጥለው ክፍላችን የምንመለከተው በሚቀጥሉት ጥቂት ዓመታት ውስጥ ኢትዮጵያ ከገባችበት ዘርፈ ብዙ ምጣኔ ሀብት ቀውስ ውስጥ እንዳትወጣ ተግዳሮት የሚሆኑትን 15 ነጥቦችን ከእናንተ ጋር ይጋራሉ። እነዚህ 15 ነጥቦች በጣም ወሳኝ ናቸው። ከመጀመሪያው እስከ መጨረሻው እንድትከታተሉኝ ይፈልጋሉ። አሁን ከገባንበት ለመውጣት ዳገት ከሚያደርጉብን ትልቅ ፈተና ከሚያደርጉብን የመጀመሪያውና አንደኛው
ከሰሜኑ ጦርነት የሰሜኑ ጦርነት ካመጣው ቀውስ ለመውጣት ረጅም ጊዜ ረጅም ጉዞ ይጠበቅብናል የሚለው ነገር ነው። በሰሜን የነበረው ጦርነት ዘርፈ ብዙ ቀውሶችን አስከትሏል። መሰረተ ልማቱ ውድመትን አምጥቷል። ትምህርት ቤቶች፣ ጤና፣ መንገድ፣ ድልድይ፣ አየር ማረፊያዎች፣ ፋብሪካዎች፣ የመብራት፣ የውሃ፣ የቴሌኮሙኒኬሽን አብዛኛው የመሰረተ ልማት አውታሮቻችን ትልቅ ውድመት የደረሰበት ሁኔታ ነው ያለው። ያም ሆኖ በሰሜን ያለው ጦርነት እስካሁን አላባራም። በአማራ ድንበርና በትግራይ ድንበር ያለው አሁንም ፍጥጫው እንደቀጠለ ነው። ወደ ሌላው ጦርነት እንዳያመራም እየተሰጋ ነው ያለው ማለት ነው። ይሄ የገባንበትን ውድመት እንኳ ወደ ቦታው ለመመለስ በትንሹ የሚቀጥለው የኢትዮጵያን 10 ዓመታትን በጀት ይፈልጋል። ቀላል አይደለም። የ10 ዓመታት በጀት ደግሞ ማግኘት ብድር በቀነሰበት፣ እርዳታ በቀነሰበት፣ ሬሚታንስ ሌሎች ከውጭ ሀገር ምንዛሪ ማግኛ መንገዶቻችን በጠበበበት ሁኔታ ያን ነገር ወደ ቦታው ኩዊክሊ መመለስ ቀላል እንደማይሆን ነው። ስለዚህ ያለንን የጂዲፒያችን ወይ ደግሞ በአመት ጄኔሬት የምናደርገውን ረቨኑ ለእድገት ብቻ ሳይሆን የወደሙን ወደ መተካት ስለሚሄዱ ከገባንበት የምጣኔ ቀውስ መውጣት ቀላል አይሆንም ነው። ብዙ ባክሎጎች አሉ። በአማራ ድንበር፣ በአፋር ድንበር፣ እንደገና መላው የትግራይ ክልል ከዛ ጋር ተያያዥነት ያላቸው የመጡትን ቀውሶችን፣ ክሳራዎችን፣ ውድመቶችን ወደ ቦታው ለመመለስ የሚቀጥሉትን ዓመታት በጀቶቻችን የሚጠይቁ ናቸው። ያ ሲሆን ደግሞ ኢንቨስትመንት ዲቨርሽን ይኖራል ማለት ነው። ሬቬኒዋችን ዲቨርትድ ይሆናል ማለት ነው። ስለዚህ በአጭር ዓመታት ውስጥ ከገባንበት ቀውስ ለማምጣት አዳጋች ያደርገዋል ከምንለው ምክንያት ከሰሜኑ ጦርነት ካመጣው ቀውስ ጋር ተያይዞ ያለው ነገር ነው። ሁለተኛው በኢትዮጵያ በታጣቂዎች መካከል የሚደረገው ጦርነት እየሰፋ እየሄደበት ሁኔታ ነው ያለው። 2014 ጀምሮ ያኔ የወጣቶች እንቅስቃሴ በተጀመረበት ጊዜ ማለት ነው እስከ 2018 ድረስ የነበረውን ሁኔታ ዞር ብለን ወደኋላ ተመልሰን ካየነው ብዙ ፋብሪካዎች፣ ብዙ የንግድ አውታሮች፣ ብዙ ኢንቨስትመንቶች፣ ብዙ ማህበራዊ መስተጋብሮች ሁሉ የተሽመደመዱበትና ቀውስ ውስጥ የገቡበት ሁኔታ ነው የነበረው። በሀገር ውስጥ ብቻ ሳይሆን በዓለም ደረጃ ያለን ገጽታችን እንኳን እስከሚበላሽ ድረስ የደረሰበት ሁኔታ ነው ያለው። 2019 አካባቢ ያለውን ብንመለከት በኦሮሚያ ክልል ያለው የሰላምና መረጋጋት እጦት ወደ ምዕራቡና ወደ ደቡብ ኦሮሚያ ብቻ ሎካላይዝድ ሆኖ ነው የነበረው። በ2021 ግን ወደ ሸዋ ተሰራጭተዋል፣ ወደ አርሲ ተሰራጭተዋል፣ ወደ ሐረርጌ ተሰራጭተዋል። አሁን ደግሞ ወደ ባሌ፣ ወደ ጅማ፣ ወደ ሉባቡር የተሰራጨ ሁኔታ ነው ያለው። ያ ብቻ አይደለም። በኦሮሚያና በአማራ ድንበር ያለው ግጭት ከየትኛውም ጊዜ ይልቅ እየተባባሰ የመጣበት ሁኔታ ነው ያለው። በአፋርና በሶማሌ መካከል ያሉት የድንበር ግጭቶች ከየትኛውም ጊዜ ነው። ስለዚህ አሁን እያወራን ባለንበት ሁኔታ አንድ ነጋዴ፣ አንድ ባለ ሀብት፣ አንድ አርሶ አደርም እንኳን ቢሆን ኢዝሊ ከአዲስ አበባ ተነስቶ ወይ ደግሞ ካለበት ተነስቶ ተንቀሳቅሶ ሰርቶ ማትረፍ መቻል፣ ህይወቱን መምራት መቻል በጣም ከባድ የሆነበት ሁኔታ ነው ያለው። ያሉንም ፕሮጀክቶች እንኳን ሄደን ለመጎብኘት ሄደን ለማስመረቅ ትልቅ ተግዳሮት እየሆነበት ሁኔታ ነው ያለው። ይሄ የሰላምና መረጋጋት እጦት ደግሞ እየጨመረ ነው እንጂ እየመጣ ያለው እየቀነሰ የሚሄድ አዝማሚያ እያሳየ አይደለም። እንግዲህ ይህ በሆነበት ጊዜ ካለንበት ቀውስ ኩዊክሊ ሪከቨር ማድረግ ይቻላል ብሎ ማሰብ ሞኝነት ነው የሚሆነው። ብዙ የማምረቻ አውታሮች በምዕራቡና በደቡቡ በጣም ተጎድተዋል። በመሃል ሀገር እንደነ ሰሜን ሸዋ፣ ደቡብ ምዕራብ ሸዋ ያሉት አካባቢዎችን እንኳን ወስደን ከተመለከተን የግብርናም የኢንዱስትሪም የብዙ ነገሮች ሁሉ ትልቅ ፈተና ውስጥ የገቡበት ነው። ቀስ በቀስ ወደ መሀከሊቷ የሀገሪቷ ክፍል የተሰራጨ ነው። ሰላምና መረጋጋት በሌለበት የሰው ጉልበት ኢዝሊ ማንቀሳቀስ አይቻልም። ያለንን ትንሿን ካፒታላችንን ማንቀሳቀስ አይቻልም። ቴክኖሎጂ ሞቢላይዝ ማድረግ አይቻልም። ምርትና ምርታማነትን መጨመር አይቻልም። ንግድ የተሳለጠ እንዲሆን ማድረግ አይቻልም። ስለዚህ በእንደዚህ አይነት ሁኔታ ይሄ ሁሉ የጨመረ በሚሄድበት ሁኔታ ከገባንበት የስራ አጥነት፣ ከገባንበት የኑሮ ውድነት፣ ከገባንበት የኢኮኖሚ እድገት ቀውስ በአጭር ጊዜ ውስጥ መውጣት ይቻላል ብሎ ማሰብ ከባድ ይሆናል የሚለው ነው። ሶስተኛው
ሶስተኛና በጣም ወሳኝ ብዬ ከማስበው ውስጥ አንዱ ምንድነው በሀገሪቷ ውስጥ ብሔራዊ አንድነትን መፍጠር አልተቻለም። በሀገሪቷ ውስጥ የጋራ ጥቅም ላይ ህዝቡ እንዲያተኩር ማድረግ አልተቻለም። በሌላ ቋንቋ ምን ማለት ነው? ይሄ the creation of national unity and the promotion of collective interest in danger ሆኗል ማለት ነው። አደጋ ውስጥ ገብቷል ነው። ለምሳሌ የልማታዊ መንግስት ኢኮኖሚክ ሞዴል ላይ ፋይናል ኢቫሉዌሽን ሲካሄድ ኢትዮጵያ የልማታዊ ኢኮኖሚክ ሞዴል የተከተለች እንኳን ቢሆን እንደ ሌሎቹ የሩቅ ምስራቅ ሀገራት የተሳካለት የምጣኔ ሀብት እድገትና ለውጥ ማምጣት ያልተቻለበት አንዱ በሀገር ደረጃ ያለው ናሽናል ዩኒቲ እና ኮሌክቲቭ ኢንተረስትን ኢንሹር ማድረግ ስላልተቻለ ነው የሚል ነው ውጤቱ። ሀገር አንድ እስካልሆነች፣ ህዝቡ አንድ እስካልሆነ፣ ከምዕራብ ከምስራቅ ከሰሜን እስከ ደቡብ ያለው እንደ አንድ ኃይል እንደ አንድ የሀገር ግንባታ የሚሰለፍ ካልሆነ በምንም መልኩ የሚፈለገውን ንግድ የሚፈለገውን ኢንቨስትመንት የሚፈለገውን የቴክኖሎጂ ሽግግር የሚፈለገውን ምጣኔ ሀብታዊ ለውጥ ማምጣት አይቻልም ወይ ደግሞ ከባድ ይሆናል የሚለው ነገር ነው። ስለዚህ ኢትዮጵያ ውስጥ አሁን ያለ ነው ሰው በቋንቋ ይከፈላል፣ ሰው በሃይማኖት ይከፈላል፣ ሰው በትውልድ ቦታው ይከፈላል፣ ሰው በፖለቲካ አመለካከቱ ይከፈላል፣ በብዙ ነገር የሚከፈልበት ነው። ዲቪዥን are there along many lines። እንደዚህ በሆነበት ሀገር ያለንን ነገር ኮንሶሊዴት አድርገን ምጣኔ ሀብታችን በፍጥነት እንዲያገግም ማድረግ ከባድ ነው የሚሆነው። በአራተኛ ደረጃ ላይ ከወዳጅ ከሚባሉት ሀገራት ጋር ያለንን ቁርኝታችን ፈተና ውስጥ እየገባበት ሁኔታ ነው ያለነው። የኢትዮጵያን የምጣኔ ሀብት እድገት ታሪክ፣ የማህበራዊ ብልጽግናውን ታሪክ ወደ ኋላ ዞር ብለን ከተመለከተን አብዛኛው የምጣኔ ሀብት እድገታችን የውጭ ሀገር ምጣኔ ሀብት ጥገኛ ነው። የአሜሪካ ጥገኛ፣ የአውሮፓ ጥገኛ፣ የለጋሽ አበዳሪዎች ጥገኛ ነው። ይሄ ደግሞ ባሳለፍናቸው 3 እና 4 ዓመታት ውስጥ ትልቅ ፈተና ውስጥ ገባበት። ብድር እስከ መከልከል እስከ መቀነስ፣ እርዳታን እስከ መከልከል እስከ መቀነስ፣ የንግድ ግንኙነታችን ሁሉ እስከ ማሻከር ሁኔታ የደረሰበት ሁኔታ ነው ያለው። አሁን ባለንበት በተለይም ከገባንበት ምጣኔ ሀብት ቅርቃር የራሱ የቻለ ማርሻል ፕላን ላይ ያስፈልገናል በምንልበት የነሱን ድጋፍ ማጣት፣ የነሱን እርዳታ ማጣት፣ ከነሱ ጋር ፊትና ጀርባ መሆን ለምጣኔ ሀብታችን ማገገም ትልቅ ፈተና ይሆናል ነው። ሁሉ ጊዜ ግንኙነት ነው ንግድን የሚያሳልጠው፣ ኢንቨስትመንትን ፕሮሞት የሚያደርገው ግንኙነት ነው፣ ሪሌሽንሺፕ ነው። ስለዚህ ከሚደግፉን፣ ከሚረዱን፣ ከሚያግዙን የቴክኒካል ድጋፍ፣ የገንዘብ ድጋፍ፣ የቴክኖሎጂ ድጋፍ በብዙ መልኩ የሚረዱን ሀገራት ጋር ያለን ግንኙነታችን እንዲሻሻል ገና አሁንም ረጅም ርቀት ላይ ያለ ነው። ይሄ ባለበት ሁኔታ ከገባንበት ኢኮኖሚ ውስጥ በአጭር ጊዜ ውስጥ ማውጣት ይቻላል ብሎ ማሰብ፣ ምክንያቱም ብድር ያስፈልገናል፣ እርዳታ ያስፈልገናል፣ እገዛ ያስፈልገናል፣ ቢያንስ የንግድ ግንኙነት ያስፈልገናል። ስለዚህ ይሄ ባለበት ምጣኔ ሀብታችን እንዲያገግም ማድረግ ቀላል አይሆንም የሚለው ነው። አምስተኛው ለምጣኔ ሀብትና ለማህበራዊ እድገታችን የሚያስፈልገውን ፖለቲካል ኢኮሎጂ መፍጠር አልተቻለም። የኢትዮጵያ የፖለቲካ ምህዳሯ አሁንም በጣም ፍራጃይል ነው። ኢዝሊ የሚጋጭ የሚፈርስ የሚላተም ነገር ውስጥ ያለ ነው። በፖለቲሻን መካከል ያለው ሪሌሽንሽፕ በጣም ስኬፕቲካል የሆነበት ሁኔታ ነው ያለው። ሌላው ይቅርና በአማራና በኦሮሞ ብልጽግና መካከል ያለው ማየት እንችላለን። በኦሮሞ የፖለቲካ ድርጅቶች መካከል ውስጥ ያለው ማየት እንችላለን። በአማራ የፖለቲካ ድርጅት ውስጥ መካከል ያለው ማየት ይቻላል ማለት ነው። ስለዚህ ይሄ ደግሞ የውጭ ሀገር ባለሀብት እዚህ ሀገር መጥቶ ኢንቨስት ለማድረግ ፖለቲካል ስታቢሊቲ፣ ሻርፐን የሆነ አቅጣጫ ያለው መርህ ያለው የፖለቲካ ሁኔታን ማየት ይፈልጋል። ኢኮኖሚውን የሚመራ፣ ኢኮኖሚውን የሚገራ፣ ኢኮኖሚውን የሚያስተካክል የፖለቲካል ላንድስኬፕ ማየት ይፈልጋል ማለት ነው። የሀገር ውስጥ ባለሀብት ከአንድ ቦታ ተንቀሳቅሶ ሌላ ቦታ ሄዶ ኢንቨስት ማድረግ፣ ከአንድ ቦታ ወጥቶ ሌላ ቦታ ሄዶ ሰርቶ ለመግባት የመጀመሪያ ነገር የሚፈልገው ነገር ምንድነው? አስተማማኝ የሆነ የፖለቲካል ላንድስኬፕ ነው። ይሄ ባልሆነበት ግብርናውን ማሳለም፣ ኢንዱስትሪው የተሻለ እንዲሆን፣ የአገልግሎት ዘርፉ ክፍለ ኢኮኖሚ እንዲበረታ፣ የውጭ ሀገር ባለሀብቶች ወደ ሀገር ውስጥ እንዲመጡ፣ የሀገሪቱ ዜጋ ኢዚ ሌበር ሞቢሊቲ እና ካፒታል ሞቢሊቲ እንዲያካሄድ ማድረግ አይቻልም፣ ይከብዳል። ስለዚህ ከገባንበት የምጣኔ ሀብት ችግር ማገገም
ከባድ ዳገት ነው ከፊት ለፊታችን ያለው ያለ ነው። በስድስተኛ ደረጃ ያለን የውጭ ሀገር ምንዛሪ ከየትኛውም ጊዜ ይልቅ እያሽቆለቆለ ያለበት ሁኔታ ነው ያለው። አሁን ለምሳሌ አሁን እያወራን ባለንበት አንዳንድ ሪፖርቶች እንደሚያሳዩት ወደ 1.5 ቢሊዮን ዶላር ብቻ ነው ያለው። ይሄ ደግሞ ለአንድ ወር እንኳን የሀገሪቷን ፍጆታ የሚበቃ አይደለም። ይሄ ነገር ደግሞ ሲሆን የሚያስፈልጉንን ለኢንዱስትሪዎቻችን፣ ለግብርናዎቻችን፣ ለዘርፈ ብዙ የምጣኔ ሀብት አውታሮቻችን ወይ ደግሞ ዘርፎች የሚያስፈልጉንን ነገር ከውጭ ሀገር ማስገባት ቀላል አይሆንም ነው። የውጭ ሀገር ባለሀብቶች እኛ ሀገር መጥቶ ነግዶ በውጭ ሀገር ምንዛሪ ይዞ ወደ ሀገራቸው ለመሄድ ተስፋ አይኖራቸው ማለት ነው። በሀገር ውስጥ ያሉትም ያላቸውን የፎሬን ከረንሲ ፍላጎታቸውን አሟልቶ በሙሉ አቅማቸው ቢዝነሱን ማካሄድ አይችሉም የሚለው ነው። ስለዚህ ይሄ የውጭ ሀገር ምንዛሪ ፈተና በአንድ ዓመት በሁለት ዓመት ውስጥ ከዚህ ውስጥ ማውጣት ይቻላል ብሎ ማሰብ ያስቸግራል። የኛ ኢኮኖሚ ደግሞ የውጭ ሀገር ኢኮኖሚ ጥገኛ ነው። የውጭ ሀገር ምንዛሪ ጥገኛ የሆነ ኢኮኖሚ ነው። ለግብርናው፣ ለኢንዱስትሪው፣ ለአገልግሎቱም ኢሴንሻል ለሀገር ደህንነቱ እንኳን ወሳኝ ለሆኑት ነገሮች ሁሉ የውጭ ሀገር ምንዛሪ ጥገኛ ነው። ይሄ ደግሞ ትልቅ ፈተና ውስጥ ገብቷል። ስለሆነም ከገባንበት ነገር ማገገም ትልቅ ዳገት ይሆንብናል ነው። ሰባተኛው ኢትዮጵያ ውስጥ ኢዝ ኦፍ ዱይንግ ቢዝነስ ወይ ደግሞ ገብቶ ቢዝነስ የመስራት ቅለቱ በጣም እየተዳከመ ደግሞ ወደ ፈተና ውስጥ እየገባ ያለበት ሁኔታ ያለው። ከባለፈው ዓመት በ2023 ኢትዮጵያ በ3 ነጥብ እንደወረደች ነው የዓለም አቀፍ ሪፖርት እንደሚያሳየው። አሁን ከዓለማችን 155ኛ ላይ ተገኝተናል። በጣም ቢሮክራቲክ፣ በጣም ፕሮሲጀር በሙስና የተሞላ በሸፍጥ በሸር የተሞላ ነው። ለምሳሌ አንድ ሰው ለኢንቨስትመንት የሚሆነውን መሬት ወስዶ ወደ ኢንቨስትመንት ለመግባት በትንሹ ከ4 ዓመት በላይ ይፈጃል። ታዲያ የትኛው የውጭ ሀገር ባለሀብት ነው ይሄን ቶለሬት አድርጎ 4 ዓመት ቆይቶ መሬት ወስዶ ኢንቨስት አድርጎ ወደ ስራ ሊገባ የሚችለው? ስለሆነም ነው ፍሎሪሽ እያደረገ ሳይሆን ሀገራችን ውስጥ ያለው ኢንቨስትመንት ድዊንድል እያደረገ ያለበት ሁኔታ ነው ያለው። መጥፎ አጣብቂኝ ውስጥ ነው የቢዝነስ አትሞስፈሩ። ከቀበሌ ጀምሮ እስከ ፌደራል ድረስ ያለው የሚያሰራ ስርዓት፣ የሚያስፈራ አትሞስፈር ሳይሆን የሚያዳግት የሚያስቸግር እንቅፋት የሚሆን ብቻ። ማንንም ሄዳችሁ ስትመለከቱት በተለያየ መዋቅር ውስጥ ያሉትን ስራ ለመስራት የተቀመጡ ሳይሆን መሰናክል ለመሆን የተቀመጡ ሁላ ነው የሚመስለው። ይሄ ነገር ደግሞ ለሀገሪቷ የኢኮኖሚ እድገት ወሳኝ ሚና ነው የሚጫወተው። ምርትና ምርታማነት እንዲጨምር፣ የውጭ ወደ ውጭ ሀገር የምንልከው እንዲጨምር፣ ባለሀብቶችን የምናደርገው ነገር ሁሉ ፈተና ውስጥ ከተዋል የሚለው ነው። 8ኛ ላይ እያደገ የመጣው ሙስናና ክራይ ሰብሳቢነት ነው። ከየትኛውም ጊዜ ይልቅ በእያንዳንዱ ስቴፕ ሙስና ተንሰራፍቷል፣ ስር ሰደዋል። ክራይ ሰብሳቢነት ተንሰራፍቷል፣ ስር ሰደዋል። ማንም ሰው ህጋዊ እስከሚመስል ድረስ ነው ቢሮ ውስጥ ቆሞ ሌሎች ሰራተኛ ጋር ቆሞ ቢጠይቃቸው፣ መሬት ልማት አስተዳደር ብትሄዱ፣ ንግድና ኢንዱስትሪ ብትሄዱ፣ ኢንቨስትመንት ቢሮ ብትሄዱ፣ ገቢዎች ብትሄዱ፣ የትኛውንም የሶሻል ሰርቪስ በተለይ ለቢዝነስ፣ ለኢንቨስትመንት፣ ለስራ፣ ለኢኮኖሚ እንቅስቃሴ ጋር ተያያዥነት ያላቸው ቢሮ ብትሄዱ ገንዘብ ካልሰጣችሁ መሰናክሉ ማለፍ አትችሉ። ለዚህ ነው ቅድም ያልኩኝ መሬት ወስዶ ኢንቨስት ለማድረግ በ4 ዓመት ውስጥ አይቻልም። ይሄን የሚመለከተው መንግስት አካልም ሪፖርት አድርጎ ውሸታም ሊያደርገን ይችላል። ስር ሰጥቷል። ሌብነቱ ደግሞ እንደከዚህ በፊቱ 2000 1000 የመጠየቅ ሳይሆን በሚሊዮን ነው የሚጠየቀው። ስለዚህ ባለሀብት አይመጣም። የሀገር ውስጥ ባለሀብት አይሰራም። አብዛኞቹ ሀገር ውስጥ ያሉት ግለሰቦች ያላቸውን አንጦራ ሀብት ቆልፎ አስቀምጧል። ምቹ ጊዜ ሲመጣ እንሰራለን ብለዋል። ኮራፕሽን በተንሰራፋበት፣ ሙስና በተንሰራፋበት፣ ክራይ ሰብሳቢነት ባደገበት ሀገር ላይ በተለይ በእንደኛ አይነቱ ሀገር ለኢኮኖሚ የሚያስፈልጉትን አውታሮችን ሁሉ ማንቀሳቀስ ቀላል አይሆንም። አሁን ባለው የሙስናና የክራይ ሰብሳቢነት የኢትዮጵያን ምጣኔ ኩዊክሊ እንዲያገግም ማድረግ ከባድ ነው። ሰው ከፍተኛ አመራር ሆኖ ማዕድንን ከሀገር ውስጥ የሚያሸሽበት ሀገር ላይ ነው ያለነው። ሰው ከፍተኛ የፖለቲካ ኃላፊነት ተሸክመው ግብር ለመሰረዝ በሚሊዮን ብር የሚወስዱበት ደረጃ ላይ ደርሰናል።
ይሄ አደገኛ አጣብቂኝ፣ ይሄ አደገኛ ፈተና ነው። አንደኛ የምርትን ወጪ ይጨምራል፣ ኮስት ኦፍ ፕሮዳክሽን ይጨምራል። ትራንዛክሽን ኮስት ኦፍ ዱይንግ ቢዝነስን ይጨምራል። ስለዚህ ለዋጋ ንረት ያጋልጣል፣ ለኪሳራ ይዳርጋል። ማንም ሰው 10 ሚሊዮን 20 ሚሊዮን ጉቦ ሰጥቶ መሬት ወስዶ 10 ሚሊዮኑ መቼ ሊመልሱ? በየትኛውስ ኢንቨስት ሊያደርግ ነው? በየትኛውስ ነገር ሊሰራ ነው? ስለዚህ ምጣኔ ሀብታችን እንቅስቃሴ ውስጥ አደገኛ ፈተናን ይፈጥሩ ናቸው የምንለው ከዚህ አንጻር ነው። የተወደዳችሁ የሆረ ሚዲያ የዱቢ ድሬድ ንግድ ፕሮግራም ተከታታዮች ዛሬው ፕሮግራም እያወራን ያለ ነው የኢትዮጵያ ምጣኔ ሀብት ከገባበት ዘርፈ ብዙ ችግሮች ውስጥ በቀላሉ ሊያገግም ወይ ደግሞ በአጭር ጊዜ ውስጥ ከዚህ ሊወጣ ይችላሉ፣ ተስፋ የሚሰጡ ነገሮች ይታያሉ የሚለው ነገር እየተነጋገርን ያለ ነው እና ዳገት ሊሆኑብን የሚችሉትን 15 ነጥቦችን እያነሳን እያወራን ያለ ነው። አሁን 9ኛው ነጥብ ላይ ደርሰናል። 9ኛው ላይ የግሉ ክፍለ ኢኮኖሚ እየጠበበ ያለበት ሁኔታ ነው ያለው። ፕራይቬት ሴክተር ላንድስኬፑ ከየትኛውም ጊዜ ልክ ሽሪንክ እያደረገ ነው ያለ ነው። እንግዲህ ያለፉትን ቢያንስ 2-3 ስርዓት ወስደን ከተመለከተን የኃይለ ሥላሴን የደርግንና የኢህአዴግን ወስደን ከተመለከተን በኃይለ ሥላሴ ጊዜ የነበሩት ባለሀብቶች የሚሉት የደርግ ስርዓት ሲይዝ የመወረስ የመውደቅ የመጥፋት ኢጣፈንታን የገጠማቸው፣ በደርግ ጊዜ የነበሩት ኢህአዴግ ስልጣን ሲይዝ ነጋዴዎቹ ሰፋፊ ግብርና የነበራቸው በተለያዩ ምጣኔ ዘርፍ ላይ ተሰማርተው የነበሩት ሁሉ ሊጠፉት፣ ኢህአዴግ ወስዶ አሁን ያለው መንግስት ስፍራውን ሲይዝ በኢህአዴግ ጊዜ የነበሩት የ30 ዓመት ኢምፖርት ኤክስፖርትም ላይን ስታብሊሽ ያደረጉ ከቱርክ ጋር ከህንድ ጋር ከቻይና ጋር ከአውሮፓና ከሌሎች ሀገራት ጋር ስታብሊሽ አድርገን የነበረውን የኢምፖርት ኤክስፖርት የንግድ ትስስር የኢንቨስትመንት ትስስራችን ነው እንዳለ የወደመው። እንደገና ተብሎ የተጨመሩ አብዛኞቹ አዳዲስ የተፈጠሩት ባለሀብቶች ናቸው። እነዚህ አዳዲስ ባለሀብቶች ደግሞ የግሉ ክፍለ ኢኮኖሚ በሚጠይቀው የውድድር መስፈርት ወይ ደግሞ የውድድር ሜዳ ውስጥ አልፎ የመጡ ሳይሆን ጥገኛ በመሆን ነው። እንደዚህ አይነቱ ደግሞ ጥገኛ ባለሀብት ጥገኛ ኢንቨስተር የሀገሪቷን ምጣኔ ሀብት ማሳደግ አይችልም። አጋጣሚ ጠብቆ መሬት በመሸጥ ግብር በማሻሽ የተለያዩ ነገሮችን በማድረግ ራሱን የሚያሳድግ ባለሀብት ነው። አብዛኞቹ እዚህ ሀገር ያሉትን ባለሀብቶች ለዚች ሀገር ምጣኔ ሀብት ምን ያክል አስተዋጽኦ አድርጓል የሚለው ብንለካ ሀገሪቷን ከጠቀሙት ይልቅ ራሳቸውን የጠቀሙት ፎቅ ሲያብዙ ነው ያለ ከፈጠሩት የስራ ዕድል ይልቅ ወደ ውጭ ሀገር ልኮ የውጭ ሀገር ምንዛሬ ካመጡልን ይልቅ ራሳቸው የሰፉት ያደጉት ነው የሚበልጠው። ስለዚህ ይሄ የግሉ ክፍለ ኢኮኖሚ እያደገ ነው የሚለው ነገር አይደለም። የግሉ ክፍለ ኢኮኖሚ ሲነሳ ሃይማኖቱ ነው የሚታየው፣ እዚህ ያለ ብሔሩ ነው የሚታየው። እያንዳንዱ የፖለቲካ ፓርቲ ለብሔሩ ነው የሚያደላው። የአማራ ብልጽግና ለኦሮሞ ብልጽግና ለኦሮሞ፣ ሌሎችም እንደዚህ ነው። በእንደዚህ አይነት የሚያድግ የግሉ ክፍለ ኢኮኖሚ አይኖርም። አንድ ባለሀብት ከሆነ አካባቢ ቢመጣ ዞኑ ተወልዶ ያደገበት ወረዳ ሁሉ እስከሚታይ ነው። ስለዚህ ሰሌክቲቭ ታርጌት አድርጎ የማጥፋት ሁሉ የሚታይበት ኢኮኖሚ ውስጥ ነው ያለው። እንደዚህ አይነት በሚደረግበት ኢኮኖሚ ውስጥ የግሉ ክፍለ ኢኮኖሚ ፍሎሪሽ ማድረግ አይችልም። የግሉ ክፍለ ኢኮኖሚ ደግሞ ፍሎሪሽ ማድረግ ካልቻለ የኢትዮጵያን የምጣኔ ሀብት እድገትን ዘላቂ ማድረግ አይቻልም። በመንግስት ድጋፍ ምጣኔ ሀብትን ዘላቂ ማድረግ አይቻልም። ሀገርን የሚያሳድገው ኢንቨስትመንት ነው። ሀገርን የሚያሳድገው የግሉ ክፍለ ኢኮኖሚ በሚያደርገው እንቅስቃሴ ነው። ስለዚህ ፕራይቬት ሴክተር ዲቨሎፕመንት ክሪቲካሊ ፈተና ውስጥ የገባበት ሁኔታ ነው። ስንት ሰዎች ጥቃቅንና አነስተኛ ወይም መካከለኛ ደርሷል የምንሉ ሁላቸው ተሽመድምደው ጠፍተዋል። በሰላምና መረጋጋት እጦት፣ በፖለቲካል አውትሉካቸው በብዙ ነገር ነው ታርጌት ተደርጎ የጠፉት። ስለዚህ ይሄ ነገር እየሆነበት ባለበት የሀገሪቷ ምጣኔ ሀብት በአጭር ጊዜ ውስጥ ከገባበት ቅርቃር መውጣት ይቻላል ብሎ ማሰብ ያስቸግራል እያልን ያለ ነው። 10ኛው በዚህ ሀገር ውስጥ ይሄ በዘፈቃድ የሚደረገው የካረንሲ ዲቫሉዌሽን ነው። የሚገርመው ነገር ከ2020 በፈረንጆች አቆጣጠር ከ2020 እስከ 2023 የኢትዮጵያ ብር በ55% ነው ዲቫሉዌት የተደረገው። ከ2018 እስከ 2023 መካከል ያለው ለውጡ መጣ ከተባለበት ጊዜ ጀምሮ ያለው ብንመለከት የኢትዮጵያ ገንዘብ ከ100% ወይም ከዛ በላይ ነው ዲቫሉዌት የተደረገው። ግን ኤክስፖርት የዛን ያክል አላደገም። የውጭ ሀገር ባለሀብትን ማምጣት የዛን ያክል አላደገም። ይሄ የውጭ ሀገር ጥገኛ የሆነችው ኢኮኖሚ ኢንዱስትሪዎቻችን እንዳይንቀሳቀሱ ማነቆ፣ ግብርናችን እንዳይሰፋ ቴክኖሎጂ ቤዝድ እንዳይሆን ማነቆ፣ የአገልግሎቱ ክፍለ ኢኮኖሚያችን ማነቆ፣ የውጭ ሀገር ዕዳን ለመክፈል ጫናው እንዲበረታ የሚያደርግ ነገር ነው።
የሚመጡት ነገሮች ሁሉ በውድ ነው። ስለዚህ የዋጋ ንረቱ ሰማይ እንዲደርስ ነው የሚያደርገው። ኢንዱስትሪዎች በሙሉ አቅማቸው ስለማይንቀሳቀሱ ያን ያክል ስራ እድል መፍጠር አይቻልም። ነገሮች ሁሉ ውስብስብ ያደርገዋል። ይሄ ነገር የተጠና በተወሰነ ጊዜ እርምጃ የተወሰደ መደረግ ያለበት እንጂ የውጭ ሀገር ምንዛሪ ስላጣን ባለሀብት አልመጣም ተብሎ አይደረግም ነው። ካረንሲን ብቻ ዲቫሉዌት ማድረግ ኤክስፖርትን ካሬጅ ያደርግ እሱ ብቻ ባለሀብትን ወደ ሀገር የተቀናጁ የምጣኔ ሀብት መስፈርቶች ሪኳየርመንቶች ነው ያሉት። እነሱ ላይ ሳይድ ባይ ሳይድ ሳንሰራ በዚህ ላይ ብቻ ብንሰራ ቀውሱ ነው እንጂ እየበዛ የሚሄደው ፋይዳው አነስተኛ ነው የሚሆነው ነው። 11ኛ በሀገር ደረጃ ሲታወቁ የነበሩት የመሰረተ ልማት አውታር ልማቱ ከልክ በላይ ተንቀሳቅሷል። ለ10 እና 15 ዓመት ኢትዮጵያ ከታወቀችባቸው ነገሮች ውስጥ አንዱ በሮድ መንገድ ግንባታ ነው። የአስፋልትም ይሁን የጠጠር መንገድ፣ ድልድዮችን፣ የመብራት አውታሮችን፣ የመስኖ አውታሮችን፣ የቴሌኮሙኒኬሽን ለተለያዩ ኢንዱስትሪዎች የሚጠቅሙ የተለያዩ ማህበራዊ አገልግሎት የሚሰጡትን የተለያዩ መሰረተ ልማቶች ናቸው ሲደረጉ የነበረው። ብዙ የሚመረቁ አስፋልቶች፣ ብዙ የሚመረቁ መንገዶች፣ ብዙ የሚመረቁ ድልድዮች፣ ብዙ የሚመረቁ ግድቦች፣ ብዙ የሚመረቁ የመስኖ ነገሮች ናቸው የነበሩት። ይሄን ነገር ኢህአዴግ የዛን ጊዜ ስትራቴጂካሊ ነው የመረጠው። የልማታዊ መንግስት እሳቤን ተከትሎ ነው። ይሄ እንደዚህ አይነት አንድን ሴክተር ሞር ፕሮዳክቲቭ ሀገሪቷን ሞር ወደፊት ያራምዳል የሚለው መምረጥ ደግሞ የምጣኔ ሀብት ፕሪንሲፕል እና ስትራቴጂ ነው። ይሄ አውሮፓውያን ከሁለተኛው ዓለም ጦርነት በኋላ እንደነ ጀርመን አይነት ያሉትን አንድን የመሰረተ ልማት ሴክተር መርጦ ፎርዋርድ ሊንኬጁ በጣም ጠንካራ፣ ባክዋርድ ሊንኬጁ በጣም ጠንካራ የሆነ በመምረጥ ከገቡበት ቀውስ ለመውጣት ሲያደርጉት የነበረው ነገር ነው። የዓለም አቀፉ የምጣኔ ሀብት ፖሊሲና ስትራቴጂ የሚደግፈው ነው ማለት ነው። አሁን ግን እነዚህም ታሪኮች መስማት ካቆመን ብዙ ጊዜ ቆይቶናል ማለት ነው። ያ ነገር ደግሞ የስራ ዕድል መፍጠር የምንፈልግ ከሆነ የግብአት ገበያን መፍጠር የምንፈልግ ከሆነ ንግዶች ሁሉ የተሳለጡ ግብርና የተሳለጠ ማድረግ የምንፈልግ ከሆነ እነዚህ ነገሮች በጣም ወሳኝ ናቸው። አሁን የሲሚንቶ ፋብሪካዎች ሲበዙ እየሰማን አይደለም። እነዚህ በዘመቻ የተጀመሩት የስኳር ፋብሪካዎችን እየሰማን አይደለም። እነዚህ የከሰል ማምረቻ፣ የመዳበሪያ ማምረቻ ተብሎ በጣም በሰፊው ሲነገሩ የነበሩት ነገሮችን መስማት ካቆመን፣ የኤርፖርቶች ግንባታ፣ የሬልዌይ ግንባታን ሁሉ መስማት ካቆመን ውለን አድረናል። ይሄ ምንድን ነው የሚያሳየን? ክሪቲካል የሆነ የምጣኔ ሀብት ጀርባና አንቀሳቃሽ የሆኑት ነገሮች ላይ ኢንቨስት ማድረግና እሱ ላይ መስራት በጣም በብድርም በእርዳታም የተቀዛቀዘ ነው። ይሄ እየተቀዛቀዘ ባለበት የኢትዮጵያ ምጣኔ በአጭር ጊዜ ውስጥ ከርቡን ወደ ላይ መመለስ ይቻላል ማለት አዳጋችና ዳገት ይሆናል የምንለው ከዛ አንጻር ነው። 12ኛው የዕዳ ጫናችን ነው። ቅድም እንደተናገርኩኝ 28 ቢሊዮን ዕዳ አለብን። በዘንድሮ 2 ቢሊዮን ዶላር መክፈል መቻል አለብን። ካዚናችን ውስጥ ያለው የታወቀ ነው። ረሚታንስ ቀንሰዋል። በዛው ላይ ደግሞ የፎሬን ከረንሲ ሳቦታጅ የተደረገ ነው በዚህ ሀገር። ይባስ ተብሎ በመንግስት ደረጃ በብላክ ማርኬት መተመን የተጀመረበት ሁኔታ ነው ያለው። ስለዚህ ዕዳችን ከየት አምጥተን እንክፈለው? ላለፉት የተወሰነ ወራት የዕዳ ስረዛም ሆነ ፎሬን ደብታችን ሪክላሲፋይ እንዲደረግልን ተጠይቆ በአበዳሪዎች መካከል ስምምነት መፍጠር ስላልተቻለ ያን ያክል ትርጉም ያለው ውጤት ላይ መድረስ አልተቻለም። ይሄ ደግሞ ክሬዲት ሬቲንጋችን ላይ ተጽዕኖ አለው። የውጭ ሀገር ባለሀብት እዚህ በመምጣት ላይ ተጽዕኖ አለው። ሀገር ውስጥ የምናገኛትን የውጭ ሀገር ምንዛሪ ወደ ኢንቨስትመንት ማዞርና ያለ ማዞር ላይ የራሱ ሆነ ተጽዕኖ አለው። እዚህ ሀገር ውስጥ ያሉ ባለሀብት ሰርቶ የሚያገኛትን የውጭ ሀገር ምንዛሪ መልሶ መጠቀም በመቻሉ ላይ የራሱ ሆነ አሉታዊ ተጽዕኖ አለው። ስለዚህ ያለብን ዕዳ ሌላው ተግዳሮት ነው የሚለው ነገር ለማንሳት ነው። 13ኛው ለአየር ንብረት ለውጥ ተጋላጭነታችን ከጊዜ ወደ ጊዜ እየጨመረ መጥቷል። ለጎርፍ፣ ለድርቅ፣ ለበረሃ አንበጣ፣ ለመሬት መሸራተት፣ ለበረሃ እሳት ተጋላጭነታችን ከጊዜ ወደ ጊዜ እየጨመረበት ሁኔታ ነው ያለው። 2015 እና 16 የነበረው ምስራቅ አፍሪካን ያካለለው ድርቅ ኢትዮጵያን ክፉኛ ጎድቶ ነበረ። የዛን ጊዜ የነበረው የሚያስፈልግን የነበረው የውጭ ሀገር እርዳታ 1.6 ቢሊዮን ዶላር ነበር በእርዳታ መንግስት ጥሪ ያደረገው። ከዛ ውስጥ የተገኘው ግን
50% ብቻ ነው። ዘንድሮ በ2022-23 አሁን ለገባንበት ድርቅ የቀረበው ጥያቄ ወደ $4 ቢሊዮን የሚጠጋ ነው። ከዚህ ውስጥ 25% የማግኘት ፕሮባቢሊቲያችን በጣም አነስተኛ ነው። ስለዚህ በድርቁ የመጡትን ሁሉ ውድመቶችን ወደ ቦታ የመመለስ በጣም ከባድ ነው። ከሌላው አንፃር ደግሞ ስንመለከት የምናገኛትን ገቢ ክራይሲስ ወደ ማኔጅ ማድረግ ነው እንጂ ወደ ልማት አንዋዘውርም። የምግብ እርዳታን ወደ ማቅረብ፣ የውሃ እርዳታን ወደ ማቅረብ፣ የመድኃኒት እርዳታን ወደ ማቅረብ ነው እንጂ የምትሄደው አስፋልት ወደ መስራት፣ ድልድይ ወደ መስራት፣ ትምህርት ቤቶችን ወደ መስራት፣ ፋብሪካዎችን ወደ መስራት አይደለም ማለት ነው የሚሄደው። ስለዚህ በአየር ንብረት ለውጥ ተጋላጭነታችን ከጊዜ ወደ ጊዜ እየጨመረ ነው። ለምሳሌ የ2030 አጀንዳ ናሽናሊ ዲተርሚንድ ኮንትሪቢዩሽን የሚባል ነገር አለ። ለኢትዮጵያና ለሩዋንዳ ያጠናሁት እኔ ነኝ። ኢትዮጵያ ለዛ $316 ቢሊዮን ያስፈልጋታል። ከዛ ውስጥ እስካሁን 20% አላገኘችው። 2030 ጋር ደግሞ ለመድረስ እንት ነው የቀረን ጥቂት ዓመታቶች ናቸው የቀሩ። ስለዚህ ለአየር ንብረት ለውጥ አይበገርነት የምንሰራው ነገር ሃይሊ ኮምፕሮማይዝድ ነው ማለት ነው። 14ኛው የስትራቴጂ ኮንፊውዥን ያለው ወይ ደግሞ ስትራቴጂክ ብለንደር የምንለው ነገር ነው። እዚህ ሀገር የሚሰሩ ስራዎች ቶፕ ፕራዮሪቲ መሆን ካለባቸው ወደ ሌላ ነው። ሀገራችን ውስጥ በስንት መከራ የተገኘችውን ጦር ቢሮ ለማደስ ነው እየዋለ ያለው። መንገድን ያን መንገድ አፍርሶ ያን መንገድ የመተካት ስራ ነው የተሰራ ያለው። ኤቨንቶችን የተለያዩ ነገሮችን ማካሄድ ነገር ላይ ነው ያለው። አንዳንድ ቦታዎችም ደግሞ እንደና ፓርክ መስራት ነው። ይሄ ደግሞ ጋሪውን ከፈረሱ ማስቀደም የሚባለው ነገር ነው። ስትራቴጂካሊ ያገኘናትን ብድር ለምነን ያገኘናትን በእርዳታ ማንም ይለምን ማንም ያምጣ ስትራቴጂካሊ ፕራዮሪቲ ወደሆነ የሥራ ዕድል ሊፈጥር በሚችለው ዘላቂነት ያለውን የኑሮ ውድነትን ሊያረጋጋ ወደሚችለው ኢትዮጵያ ወደ ኢንዱስትሪ ለምታደርገው ሽግግር ሊያሳልጥ የሚችል ነገር ላይ ነው ኢንቨስት መደረግ ያለበት። ኮምፕሊትሊ አውቶ ፎከስ ነው ኢትዮጵያ ውስጥ ያለው ገንዘብ ኢንቨስት፣ ኢትዮጵያም ያላት ቀንጡራ ኢንቨስት የተደረገ ያለው። ይሄ ደግሞ በገንዘብም ብናገኝ በብድርም ብናገኝ በእርዳታም ብናገኝ ለሚያስፈልገው ነገር ላይ የማዋል ነገሩ አደገኛ ሁኔታ ውስጥ ነው የሚገባው ማለት ነው። ስትራቴጂክ ኮንፊውዥን ያለው ምንለው ከዛ ነው። 15ኛው ነው የመጨረሻው ነገር በተለያየ መዋቅር ውስጥ ላይ ያሉት የመንግስት ሹማምንቶች ለተሰለፉለት ዓላማ ኮሚትድ አይደሉም። አብዛኞቹ እንጀራ ለመብላት፣ አብዛኞቹ ከችግር ለማምላት፣ አብዛኞቹ ህይወታቸውን ሰስተን ለማድረግ እንጂ ጄኒውን ፌሎሺፕ የላቸውም። የሚገርመው ይሄ ነገር በኢህአዴግ ጊዜ የጀመረ ነገር ነው። የልማታዊ መንግስት ኢኮኖሚክ ሞዴልን ያኔ ስናጠና ኢቫሉዌሽኑ ካሳየው ውስጥ ምንድነው ለምንድነው በሩቅ ምስራቅ ሀገራትን ያመጣውን ያክል ኢትዮጵያ ውስጥ መመዝገብ ያልቻለው ብሎ ሲታይ there was no a genuine fellowship between the political office holders and the economic strategy and the economic philosophy ነው የሚለው። ወረዳ ያለውን ዞን ሄዳችሁ ብትጠይቁት ኮምፕሊትሊ መንግስት ከሚለው የፌደራል መንግስት ከሚለው ፓርቲው ከሚለው ውጪ ነው የሚያስበው የምፈልገው። ኮሚትመንት የለው ማለት ልቡ እዛ ጋር የለም ማለት ነው። ስለዚህ የማስፈጸም ተነሳሽነቱ ከልክ በላይ የወረደበት ሁኔታ ነው ያለው። ቅድም የተናገርነው ስትራቴጂ ተንጠልጥሎ ነው የቀረው። የኢትዮጵያ መንግስት ለሚቀጥሉት 10 ዓመታት ምን ይከተላል ብላችሁ የክልል አመራሮችን፣ የክልል ካቢኔዎችን፣ የወረዳ ዞን ብትጠይቁ ጥቂቶች ብቻ ናቸው ማውራት የሚችሉት። ጥቂቶች ብቻ ነው ለዛ የሚታትሩት የሚተገብሩት። the large majority of the political office holders are completely in a different world. genuine fellowship የለም፣ መናበብ የለም። ቅድም እንደተናገርኩኝ ነው በአማራ ብልጽግናና በኦሮሞ ብልጽግና እንደገና በደቡብ ብልጽግና መካከል ያለ ኮምፕሊት መናበብ genuine የሆነ ፌሎሺፕ ከሌለ ተናቦ የዚችን ሀገር ምጣኔ ሀብትን በሚያስፈልገው መንገድ ላይ ማድረግ ያስቸግራል፣ ዳገት ይሆናል። ይሄ ደግሞ the worst crisis ነው። የምንሰራው የምናቅደው ጋር ፍላጎት ልባችን እዛ ከሌለ ያ መተግበሩ በምንም መልኩ አይቻልም። ለዚህ ነው ስርቆቱ የሚበዛው፣ ለዚህ ነው ሀብት ማሻሹ፣ ሌሎች ነገሮች ግጭቱ፣ አለመተማመኑ የሚበዛው ከዛ የተነሳ ነው። ስለዚህ እነዚህን 15 ነጥቦችን ስንመለከት ኢትዮጵያ አሁን ከገባችበት የምጣኔ ሀብት ቀውስ in the short run
እንዲታገግም እንዲታወጣ ማውጣት ይቻላል ወይ የሚለው ነገር ስናስብ አደገኛ ዳገት ነው፣ ከባድ ነው የምንለው። ስለዚህ በመጨረሻ ላይ ምን ማድረግ አለብን? ሁለት ጥያቄዎች አሉ። ከዚህ ከገባንበት ዘርፈ ብዙ የምጣኔ ሀብት ውስብስብ መውጣት ምን ማድረግ አለብን የሚለው አንደኛ ነው። ሁለተኛው የሀገሬውን ዜጋ ኖርማል ሲቲዝን ኮመን ሲቲዝንን ህይወት እንዲሻሻል ለማድረግ ምን ማድረግ ያስፈልጋል? እንዴትስ ቢሆን ነው ታዲያ የኑሮ ደረጃው የኢትዮጵያ ህዝብ ኑሮ ደረጃ እንደው ከዚህ እፎይ ትንሽ ማገገም የሚቻለው ምን ቢሆን ነው የሚለው ጥያቄ ነው። ይህን ጥያቄ በሚቀጥለው ቪዲዮአችን የምንመለስበት ይሆናል። እስካሁን ድረስ ከኔ ጋር ስለነበራችሁ እጅግ አድርጌ አመሰግናለሁ። ተነጋገሩበት፣ ተቹት፣ አሻሽሉት። የሚጠቅመን የምንማማር እንዲሆን አድርጎ ትላችኋለሁኝ። አመሰግናለሁ። ገለቶማ ሆራ ቡላ